ኢትዮጵያ ውስጥ ቤት ማን መግዛት ይችላል? ሰዎች ለምን ቤት ይገዛሉ? ሶስት አይነት ያከፋፈል ዘዴዎችን እናገኛለን። መሬት የግለሰብ ሊሆን አይችልም። ምክንያቱም 2 ዓመት ከ6 ወር 2 ዓመት ውስጥ እናስረክባለን ብሏል። ግን 5 ዓመት 6 ዓመት በቃ ሰው ኢቭን ተዘጋጅቶ መምጣት ጀምሯል። በዛ ኔታ 10 ሚሊዮን ብር ከሆነ ቤቱን ለመግዛት ተስማማ ነው እስከ መጨረሻው ድረስ በፔመንት ኢንስቶልመንት ከፍለን የምንጨርስበት ዘዴ 10 ሚሊዮን ብር ነው ማለት ነው። ከዲማ ሆፕ ሪል ስቴት ቤት መግዛት የሚያስቡ ሰዎች የሚገዙት ቤት የሊዝ ክፍያው 99 ዓመት የሊዝ ክፍያ የተከፈለላቸው እንዲሁም ደግሞ ሰላም እንዴት ቆያችሁ? አቤኔዘር እባላለሁኝ። ዲማ ሆፕ ሪል ስቴት የሽያጭ ሱፐርቫይዘር ነኝ። ዛሬ ከኔ ጋር የምንመለከተው የመጀመሪያ ቤት ገዢዎች ወይም ደግሞ ኢንቨስት አድራጊዎች ማወቅ ይገባቸዋል ተብለው የሚታሰቡ መሰረታዊ የሆኑ ህጎችን እንዲሁም ደግሞ መሰረታዊ እውቀቶችን እነሱን በትንሹ ከኔ ጋር እንመለከታለን። ኢትዮጵያ ውስጥ ቤት ማን መግዛት ይችላል? ሁለት ደግሞ ስንገዛ የሚኖሩት የክፍያ ሁኔታዎች ምን ይመስላሉ? ለመንግስት የሚከፈሉ ክፍያዎች እንዲሁም ደግሞ ለደላሎች የሚከፈል ከዛ ባለፈ ደግሞ ቤቱን ከተረከብን በኋላ የምንተዳደርበት ህግ ምን ይመስላል የሚሉትንና መጠንቀቅ የሚገባንን ጉዳዮች ኢን ዲቴል እነሱን እንመለከታለን። የመጀመሪያው ማን ነው ከኢትዮጵያ ወይም ደግሞ አዲስ አበባ ውስጥ ያሉት ሪል ስቴቶችን መግዛት የሚችለው ሰው ምን አይነት ሰው ነው የሚለው ነው። እነዚህም በሶስት እንከፍላቸዋለን። የመጀመሪያው ማንኛውም የኢትዮጵያ ዜጋ የመረጠው ቦታ ላይ ሄዶ የመግዛት ሙሉ መብት አለው። ስለዚህ ኢትዮጵያዊ ዜግነት ያለው ማንም ሰው የመጀመሪያው ሲሆን፣ ሁለት ደግሞ ትውልደ ኢትዮጵያዊ ዲያስፖራ የሆኑ ሰዎች ከኢትዮጵያውያን ያልተናነሰ ሙሉ መብት አላቸው ቤትን የመግዛት። ይሄም ደግሞ የሎ ካርድ ነው የሚያስፈልጋቸው። የሎ ካርድ ለማውጣት ምናልባት የሌላ ሀገር ዜግነት ሊኖራቸው ይችላል። ነገር ግን ዱዋል ሲቲዝንሺፕ ወይም ደግሞ ሁለት ዜግነት መያዝ ስለማይችሉ ምንድነው የሚሆነው? የሎ ካርድ ሄደው ከሚችሉት ኤምባሲ ወይም ደግሞ ኢትዮጵያ ውስጥ ሲመጡ እሱን መያዝ ይችላሉ። ኢትዮጵያ ውስጥ ያለው ነዋሪ ዜግነት ያለው መብት በሙሉ ይኖራቸዋል። እነሱ የተለየ የግብር ክፍያ አይጠየቁም። የተለየም የኢንቨስትመንት ክፍያ የላቸውም። ሶስተኛው ደግሞ 2025 ላይ የጸደቀው አዋጅ ቁጥር 1388 2017 በኢትዮጵያ ወይም 2025 ላይ የጸደቀው የኢትዮጵያ ዜግነት የሌላቸው የውጭ ሀገር ዜጎች መግዛት እንዲችሉ ተፈቅዷል። ይህም ደግሞ በሕዝብ ተወካዮች ምክር ቤት የጸደቀ አዋጅ ነው። ምን ነገሮች ውስጡ አካቷል ብለን ስንመለከት የመጀመሪያው ኢንቨስት የሚያደርጉት የገንዘብ መነሻ ስኬሉ $150,000 መሆን አለበት። ይህም $150,000 ህጋዊ በሆነ በባንክ ትራንስፈር የተደረገ ወደ ሀገር ውስጥ የገባ ገንዘብ መሆን አለበት። ስለዚህ ከዚህ አማውንት ጀምሮ ቤቶችን የመኖሪያ አፓርትመንት ቤቶችን መግዛት ይችላሉ ማለት ነው። ይህ ግን ኮንዶሚኒየም እና መንግስት የሚያቀርባቸውን ትናንሽ ቤቶችን አያጠቃልልም። ስለዚህ እነዚህን ማሟላት የቻለ የውጭ ሀገር ዜጋ ኢትዮጵያ ውስጥ ቤት መግዛት እንዲችል ፈቃድ አግኝቷል ማለት ነው። ሁለተኛው ደግሞ ማወቅ የሚገባን መሰረታዊ የሆኑ ህጎችን ነው። ለምሳሌ የመሬት ይዞታን በተመለከተ እንዲሁም ደግሞ ኢትዮጵያ ውስጥ በሚገርም ሁኔታ መሬት የግለሰብ ሊሆን አይችልም። መሬት የመንግስት ወይም ደግሞ የህዝብ ነው። ስለዚህ መሬት ለሽያጭ የሚቀርብ ነገር አይደለም። መሬትን ግን በሊዝ ወይም ደግሞ በኪራይ መውሰድ እንችላለን። ለምሳሌ የመኖሪያ ቤቶችን ለ99 ዓመት የሚደረግ የሊዝ ውል ነው እንጂ የመሬት ሽያጭ አይኖርም ማለት ነው። ምንገዛው ምንድነው ካልን ፕሮፐርቲውን፣ ለምሳሌ ቪላ ከሆነ ወይ አፓርትመንት ከሆነ እሱን ነው እንጂ የምንገዛው መሬት ለሽያጭ የሚቀርብ አይደለም። መሬት የመንግስት ነው። ስለዚህ በኪራይ ነው የምንጠቀመው ማለት ነው። ስለዚህ ይሄ በጣም ማወቅ የሚገባን ነገር ነው። ከዛ ባለፈ ለምሳሌ የሊዝ አከፋፈሎች ወይም ደግሞ የሊዝ አመት ለመኖሪያ ቤት ሲሆን 99 ዓመት ይሆናል። እንዲሁም ደግሞ ለንግድ ቤቶች ደግሞ ሲሆን 60 ዓመት ነው የሚሆነው። ለኢንዱስትሪ ደግሞ የምንገባው የሊዝ ውል 80 ዓመት ይሆናል ማለት ነው። ስለዚህ ይህም ደግሞ የሊዝ ክፍያ ሰርተፊኬት ማረጋገጫ አንድ ቤት ይሰጠዋል ማለት ነው። ሌላው ነገር ደግሞ የይዞታ ማረጋገጫ ካርታ ሰነድ፣ ይህም በአዋጅ ቁጥር 1357 ላይ 2024 ላይ የጸደቀ ነው። ቤት ግንባታቸው ከ80% በላይ የደረሱ የትኞቹም አይነት ፕሮፐርቲዎች የተናጠል ካርታ ወይም ደግሞ የሰነድ ማረጋገጫ የይዞታ ማረጋገጫውን
መውሰድ ይችላሉ ማለት ነው። ይህ ማለት ደግሞ ለምሳሌ የብሎኬት ስራቸውና ስትራክቸራል ግንባታው የመዋቅር ካለቀ በኋላ ያለው ነው የሚሆነው ማለት ነው። ለምሳሌ ፊኒሺንግ እየሰራን የልስን ስራ፣ ሳኒታሪ ስራ እንዲሁም ደግሞ የቀለም ቅብ፣ የልስን የመሳሰሉትን ስራዎች እየሰራን ካርታው ከዛ በፊት ቀድሞ ነው መድረስ የሚችለው ማለት ነው። እዚህ ጋር ቲፕ ለመስጠት የቤት ካርታ እንዲሁም ደግሞ የሱቆች ካርታ በዚህ መልኩ የምንመለከተው ይሆናል ማለት ነው። ይህ የዴማ ሆፕ ሪል ስቴት የሚያስገነባው አፓርትመንቶች የተናጠል ካርታቸው ለሱቆች የምናዘጋጀው ካርታ ነው። እንዲሁም ደግሞ የመኖሪያ ቤቶቹን ደግሞ ይህንን ይመስላሉ ማለት ነው። ቅድም ያነሳሁት ደግሞ ዘግቼው ያለፍኩት ነገር ምንድን ነው? የሊዝ ክፍያ ነው። የሊዝ ክፍያ ብዙ ጊዜ ሪል ስቴት አልሚዎች ቤትን ከመንግስት ሲያገኙም ሊሆን ይችላል፣ ሽያጭ ከተከናወነ በኋላ ከግለሰብ ከገዙ በኋላ ሙሉ የሊዝ ክፍያ መክፈል ይጠበቅባቸዋል። ስለዚህ የሪል ስቴት አልሚዎች የሊዝ ክፍያውን ከፍለው የሊዝ ክፍያ ሰርተፊኬት ማረጋገጫ እጃቸው ላይ ይኖራል ማለት ነው። ከዴማ ሆፕ ሪል ስቴት ቤት መግዛት የሚያስቡ ሰዎች የሚገዙት ቤት የሊዝ ክፍያው 99 ዓመት የሊዝ ክፍያ እየተከፈለላቸው እንዲሁም ደግሞ ግንባታቸው ከ80% በላይ ለደረሱት ደግሞ የተናጠል ካርታቸው የተዘጋጀላቸው ቤቶችን ይሆናል ማለት ነው። ከዚህ በመቀጠል ደግሞ የሚከፈሉ ክፍያዎች አሁን የህግ ማዕቀፍ ላይ ያለ ነው። ስለዚህ ለመንግስት የሚከፈሉ ክፍያዎች ምን ምንድን ናቸው የሚለውን ቀድመን መዘጋጀት ያለብን ነገር ነው። ብዙዎች ግዢ ከፈጸሙ በኋላ ነው እዚህ ላይ የሚደርሱት። ግን አውቀን መጀመር ያለብን ነገር ለምሳሌ አንድን ካርታ የይዞታ ማረጋገጫ ያለውን ቤት ስንገዛ የሊዝ ክፍያው ተከፍሏል፣ ካርታው ዝግጁ ነው። ከዛ ባለፈ ማወቅ ያለብን ደግሞ ግዢ ስንፈጽም የምንከፍላቸው ክፍያዎች 2% የቴምብር ቀረጥ የሚከፈል ይሆናል። ይህም የሚታሰበው ግዢውን ከፈጸምንበት ወይም ደግሞ ከጠቅላላው አማውንት 2% የቴምብር ቀረጥ ስንከፍል 4% ደግሞ የምን ይሆናል ማለት ነው? የስም ማዘዋወሪያ ክፍያ ይሆናል። አንድ ላይ ሁለቱ 6%። ለምሳሌ 10 ሚሊዮን ብር ቤት ስንገዛ የ10 ሚሊዮን 6% ለመንግስት ክፍያ የሚፈጸም ይሆናል። ይህም የቤቱ ስም ዝውውር በሚከናወንበት ጊዜ ህጋዊ በሆነ ለመንግስት የሚከፈል ክፍያ ነው ማለት ነው። አንድ ኮንሲደር ማድረግ ያለብን 6% አሹራ የቤት ገዢ ነው የሚከፍለው። ሻጭ ይኖራል። ስለዚህ ቤት ገዢ ይህንን ክፍያ ይፈጽማል ማለት ነው። ሌላ ደግሞ ከሪል ስቴት አልሚዎች ቤት ስንገዛ ምን ያስፈልገናል? 15% የቫት ደረሰኝ የተቆረጠለትን ነው። 10 ሚሊዮን ብር ቢሆን ቤቱ ይህንን ከሪል ስቴት ስንገዛ የቤቱ ዋጋ 8.5 ሚሊዮን ብር ሊሆን ይችላል ማለት ነው። ስለዚህ 15% ይህም ደግሞ 1.5 ሚሊዮን ብር ለመንግስት የተከፈለ ደረሰኝ እጃችን ላይ ሊኖር ያስፈልጋል። እዚህ ጋር ቲፕ ለመስጠት ከዴማ ሆፕ ሪል ስቴት ቤት የምንገዛ ሰዎች በሙሉ ይህንን 15% ህጋዊ የሆነ ደረሰኝ ለገዛ ነው ቤት ከድርጅቱ የምናገኝ ይሆናል ማለት ነው። ሌላው ደግሞ ከሪል ስቴት ውጭ ለሆኑት ቤቶች ግዢ ስንፈጽም 2% የደላላ ክፍያ ይከፈላል። ይሄ በተለምዶ የሚከፈል ነው። እዚህ ጋር አያይዤ አንድ ታሪክ ልንገራችሁ። ሁለት ሰዎች ናቸው ቤት መግዛት ፈልገው 2% እንደሚከፍሉ አያውቁም። ምክንያቱም የኪራይ ውል በሚፈጸምበት ጊዜ ለምሳሌ አንድን ቤት ስንከራይ የምንከፍለው ክፍያ 10% ነው። ልክ ግዢ ደግሞ ሲሆን የምንከፍለው 2% ነው። ስለዚህ እነሱ ያሰቡት ከዚህ በፊት ቤት ሲከራዩ ይከፍሉ የነበረው 10% ግዢ ሲፈጽሙ የሚከፍሉ መስሏቸው አማውንቱን ሲያሰቡት ብዙ ሆነባቸውና ደወሉልኝ። ኖ ለኪራይ 10% ለግዢ 2% እንደሆነ ነገርኳቸው። ስለዚህ የደላላ ክፍያዎችን ስንከፍል 2%ንም ኮንሲደር ማድረግ ይገባናል ማለት ነው። ስለዚህ የምንከፍለው ስንት ፐርሰንት ሆነ ማለት ነው? ከሪል ስቴት ውጭ የሆነ ቤት ሲሆን 8% ይሆናል አጠቃላይ 6% የመንግስት አሹራ 2% ደግሞ ለደላላ የምንከፍለው ይሆናል ማለት ነው። ከሪል ስቴት ስንገዛ ግን የሪል ስቴት አልሚው የነገረን ዋጋ ቫትን ጨምሮ መሆን አለበት። ሁልጊዜ 10 ሚሊዮን ብር ነው ቤትን የምንሸጠው ካልናችሁ 15% የመንግስት ቫት፣ እሱን ደግሞ የሚያረጋግጥ ደረሰኝ አብረን አያይዘን የምንሰጥ ይሆናል ማለት ነው። እነዚህ በቃ መሰረታዊ ናቸው፣ ማወቅ አለብን ብለን የምናስባቸው ይሆናል ማለት ነው። ሶስተኛው ደግሞ ያከፋፈል ዘዴ ነው። 3 አይነት ያከፋፈል ዘዴዎችን እናገኛለን። የመጀመሪያው ኢትዮጵያ ውስጥ ብዙዎች ሲመጡ ጥያቄ የሚሆንባቸው የሞርጌጅ ሲስተም ገና ነው እኛ ሀገር። ስለዚህ የትኛውም ያለቀ ቤት ለሽያጭ ሲወጣ አብዛኛው ሪል ስቴት ፉል ካሽ ወይም ደግሞ 100% የቤቱን የገንዘቡን አማውንት ይጠይቃል ማለት ነው። ካለቀ ቤቱ በዚህ ደረጃ ነው ጥያቄ የሚቀርብልን። ስለዚህ የመጀመሪያው 100% ካሽ በመክፈል የምንገዛው ነው የሚሆነው ማለት ነው።
ሁለተኛው ደግሞ የፔመንት ኢንስቶልመንት ያከፋፈል ዘዴ አለ። ይህም በግንባታ ላይ ያለ ቤት ሊሆን ይችላል ወይም ደግሞ አዲስ የሚጀመር ሊሆን ይችላል። ጥንቃቄ ያስፈልገዋል ይሄንን ስንገዛ። ግን ከዚህ በፊት ያለው የድርጅቱ ባክግራውንድ ምን ይመስላል፣ ቤቶችን ደግሞ እንዴት ነበር ሲያስረክብ የነበረው የሚለውን ማየት በጣም ተገቢ ነው። ስለዚህ ለምሳሌ ከዲማ ሆፕ ቤት ስንገዛ አዲስ የሚጀምሩ ሳይቶቻችን ላይ ቅድመ ክፍያ 15% እንጠይቃለን። ቀጣይ ያሉት በግንባታው መሰረት በሂደት የምንከፍለው ነው። እዚህ ጋር ሁለት አይነት ዘዴ አለ፣ ያከፋፈል ዘዴ አለ። የመጀመሪያው ፉል ካሽ ብያችኋለሁ። ሁለተኛ ላይ ነው አሁን በአከፋፈል የምንገዛውን ቤት ስንገዛ በግንባታው መሰረት እያየን የምንከፍልበት አከፋፈል ዘዴ አለ አንደኛው። ሁለተኛው ደግሞ በጊዜ የተገደበ ማለት ድርጅቱ ቢገነባም ባይገነባም በተባለው ጊዜ ብቻ የምንከፍልበት ጊዜ ነው የሚሆን። አሳሪ ስምምነት ነው ብዬ ማምነው ሁለቱንም አብሮ የያዘው ነው። ለምሳሌ ከዲማ ሆፕ ስንገዛ የመጀመሪያውን ክፍያ ከከፈልን በኋላ ሁለተኛ ክፍያ የምንጠየቀው ድርጅቱ የመዋቅር ስራና የፋውንዴሽን መሰረት ስራዎችን ሁሉ ከሰራ በኋላ ነው ሁለተኛ ክፍያ የምንጠየቀው። ከዛ ባለፈ ደግሞ እናስረክባለን ባለበት ጊዜ ገደብ ውስጥ ነው ማስረከብ ያለብን። በ2 ዓመት ውስጥ ለ2 ዓመት የተገደበ በግንባታው መሰረት የሚከፈል ይሆናል ማለት ነው። ስለዚህ 100% እስኪሞላ ድረስ 15 15 10 10 10 10 እያደረግን እስከ መጨረሻ እስከምንረከብበት ጊዜ 100% እስኪመጣ ድረስ ግንባታውን እያየን የምንከፍለው ነው። ሶስተኛው ደግሞ ብዙ የኤንጂኦ ሰዎች የሚጠቀሙበት ዘዴ ነው፣ የባንክ ሲስተም። የሀገር ባንኮች የማበደር እድሉ ብዙ አይደለም። ለምሳሌ ዲያስፖራ አካውንት ካለን ኤንጂኦ ሰራተኞች ከሆነን ነው አብዛኛው ይሄ ፕሪቪሌጅ የሚኖረን ማለት ነው። ስለዚህ ባንክ መጥቶ ይህንን ግምት ከገመተና ለቤቱ ያለውን ግምት ከሰጠ በኋላ እነሱ ለባንኩ የሚከፍሉት፣ ባንኩ ደግሞ ለኛ የሚከፍለው የባንክ ሲስተም ነው። ስለዚህ በመሰረታዊነት 3 ያከፋፈል ዘዴዎች አሉ። እነሱን አይተናል ማለት ነው። ሰዎች ለምን ቤት ይገዛሉ? አሁን አራተኛ የምንመለከተው ምንድነው፣ ለምንድነው ሰዎች ቤት የሚገዙት የሚለውን ነው ማለት ነው። የሚገዙበት የመጀመሪያው ለኪራይ ይገዛሉ። አንድን ቤት በጣም አይዲያል የሆነ ቦታ ይገዙትና ነገ የማከራያ ዋጋው ጥሩ ስለሚሆን ወይም ደግሞ በዶላር ሊከራይ የሚችልበት አካባቢዎች ስላሉ ይህንንም booking.com ኤርቢኤንቢ ላይ ሊስት አድርገዋቸው ፈርኒሽድ አድርገዋቸው የሚያከራዩ ሰዎች አሉ። ለዚህ በጣም የተመረጠ ኢንቨስትመንት ዘዴ የሚጠቀሙ ሰዎች አሉ። ባለ 1 እና ባለ 2 መኝታን መርጠው የሚገዙ፣ እነዚህን ደግሞ ፈርኒሽድ የሚያደርጉ ሰዎች አሉ። ይህ በጣም ሎኬሽን መምረጥ ይጠበቅብናል። ዜን የፊኒሽንግ ስታንዳርዱ መመረጥ አለበት። የሚገኝበት ቦታ ሁሉ መታየት አለበት። ስለዚህ ገዝቶ ለማከራየት አንደኛው። ሁለተኛው ደግሞ ለመኖር። በጣም ብዙ ሰው ቤት መሰረታዊ ነገር ነው እንደምታውቁትና ለመኖር ይገዛል። ራሱ ገዝቶ ሊኖርበት ነው የሚሆነው ማለት ነው። ከዛ ባለፈ አንዳንድ ብልጥ ሰዎች አሉ። አሁን ከዲማ ሆፕ ምን ያደርጋሉ? የመጀመሪያ ገና ስናወጣ ሽያጭ ቀድሞ ነው የሚገዙት። ለምን? ነገ የሚጨምር ቫልዩ እንዳለው ስለሚያውቁ ሪሴል ለማድረግ መልሰው ለመሸጥ የሚገዙ ሰዎች አሉ ማለት ነው። ስለዚህ በዚህ ሁኔታ ቤቶችን ይገዙና ያስቀምጣሉ። ከዛ ዋጋቸው ጥሩ ሲሆን መልሰው ቶሎ መሸጥ። ይሄ በጣም ጥንቃቄ ይፈልጋል። ከዲማ ሆፕ ግን ብዙ ደንበኞች ይህንን ያደርጋሉ ከኛ። ምክንያቱም ያለን የግንባታ ፍጥነት ደረጃ በቃ የፕሮፐርቲውን ቫልዩ በደንብ አድርጎ እንዲጨምር ስለሚያደርገው የማስረከብ ሁኔታችንም ይህንን ስለሚያሳይ ማለት ነው። አራተኛ የተመለከተው ሰዎች ለምን ቤት ይገዛሉ ብዬ ነው። ሌሎች ብዙ ምክንያቶች ይኖሩታል፣ ግን በዋናነት መሰረታዊ ነው ብዬ የማስበውን ነው አሁን እያወራን ያለ ነው። በመጨረሻ አምስተኛ ግን በጣም ጥንቃቄ ማድረግ አለባቸው ብዬ የማስበው ጉዳይ ላይ ነው የማተኩረው ማለት ነው። ስለዚህ ቤቶችን ስንገዛ ምን ማየት ይኖርብናል ብለን ዲቴል እነሱን እናወራለን ማለት ነው። አሁን በመጨረሻ ደግሞ የምንመለከተው ምንድነው ማስተዋል ያለብን ጉዳዮች ነው። ለምሳሌ ካርታ አለው ቤቱ ተብለን እንደዚህ አይነት የተናጠል ካርታ ሰጥተውን፣ ነገር ግን ብዙዎች የተሸወዱበት መንገድ ነው። ለአንድ ቤት 2 ካርታ ወጥቶ ወይም ደግሞ የተሳሳተ ፎርጂድ ካርታ በማሰራት ነው ይሄንን የሚያደርጉት። ስለዚህ ይሄንን ሄዶ ክፍለ ከተማ ቀርቦ ካርታውን ማረጋገጫ ማግኘት ህጋዊነቱን ምን ያክል ነው ብሎ እሱን በትክክል ማረጋገጥ ያለቀ ቤት ስንገዛ አብሮ ካርታውን ማለት ነው። ሌላው በጣም እንደ ሪል ስቴት ብዙዎች የሚያማርሩበት የግንባታ ፍጥነት ደረጃ ነው። ወይም ደግሞ እናስረክባለን ከተባለው ጊዜ በቃ የተለመደ ነገር ሆኗል። ምክንያቱም 2 ዓመት ከ6 ወር 2 ዓመት ውስጥ እናስረክባለን ብሏል። ግን 5 ዓመት 6 ዓመት በቃ ሰው ኢቭን ተዘጋጅቶ መምጣት ጀምሯል በዛ ሜንታሊቲ። እሱ ትክክል አይደለም። ህጋዊ የሆነ ውል ያስፈልገዋል እንደዚህ። ከዛ ባለፈ ግን ከዚህ በፊት ሰርቶ አስረክቧል ወይ ይሄ ድርጅት አለው ወይ የሚለው በጣም መሰረታዊ ነውና በጣም ከምንመሰገንበት ነገር አንዱ ባልነው ጊዜ ሳይሆን ከተባለው ጊዜ ፈጥኖ ግንባታው በማለቅ ነው። ለዚህ ምስክር እንዲሆነን
ሰዎችም ራሳችሁ ሄዳችሁ ይህንን ማረጋገጥ የምትችሉት ለምሳሌ 24 ያለው ሳይታችን ላይ ከብሉ ስካይ እና ከሜሎዲ ሆቴል መካከል ያለው ህንፃችን አመት ከ6 ወር እየመጣ ነው። አሁን ሰዎች መረከብ ጀምረዋል። G+21 ነው አልቋል። ቦታው ላይ በመገኘት ሄዳችሁም ደግሞ እንድታረጋግጡት ሪኮመንድ አደርጋለሁኝ። ሌላ አንድ ተጨማሪ ምሳሌ ደግሞ ለመስጠት ቦሌ ዳውንታውን የሚባለው ሳይታችን ከአለምነሽ ፕላዛ አጠገብ ከቦሌ ሃይ ስኩል ፊት ለፊት G+24 ህንፃ በ10 ወር ውስጥ ሙሉ ስትራክቸራል እና የብሎክ ወርክስ አሁን በመጠናቀቅ ላይ ነው ያለው። የፊኒሺንግ ስራቸው የሱቆቹ ከታች ተጀምረዋል ማለት ነው። ስለዚህ ይሄ ጥሩ የሆነ ምስክርነትና ስም አለን። ከዛ በኋላ ደግሞ የጀመርናቸው ሾላ ይገኛል። እንዲሁም ደግሞ ቦሌ ራማዳ እንዲሁም ደግሞ ሴንትራል የምንለው ከማዶ ሆቴል ጀርባ ያሉ ሳይቶች ደግሞ አሉ። በጣም በሚያስደንቅ ሁኔታ የ4 ወር የ5 ወር የግንባታ ሂደታቸው 10 ወለል 11 ወለል ላይ ነው እየደረስን ያለ ነው። ይሄ በጣም ጥሩ ስም እንዳለን ያረጋግጣል። ስለዚህ በፔመንት ኢንስቶልመንት ከዴማ ሆፕ መግዛት በትክክል አዋጪ ነው። ሌላው ደግሞ ፈቃድ የሌላቸው አልሚዎች አሉ እንደ ማህበር ምናምን ሆነው የሚሰሩ እሱን በትክክል ማረጋገጥ፣ የንግድ ፈቃዳቸውን ማየት፣ ይህንንም በትክክል ስትመጡ እንድጠይቁን አበረታታለሁኝ። ከዛ ባለፈ ደግሞ የትኛውም አይነት በቃል የሚደረግ ንግግር ምንም አይነት መሰረት የለንም በኋላ ለመጠየቅ። ለምሳሌ በጣም የተለመደው ነገር ሰው ሁሉ ምን ይላል? እኛ ጂም አለው፣ ስፓ አለው፣ ቴራስ አለው፣ ፓርኪንግ ሁሉ ነገር አለው ይላል አይደል? እና ይሄ ግን ውል ላይ እንዲገባልን መጠየቅ በጣም ትክክለኛ አካሄድ ነው። እነዚህን አስበን ከገዛን ውል ላይ እንዲገባልን እና ለምሳሌ 2 ሳይት አለን እኛ አሁን ቅርብ ጊዜ እየሰራን ያለ ነው ከማዶ ሆቴል ጀርባ ያለው እና ከራማዳ ሆቴል አጠገብ የሚገኘው ሳይታችን ላይ በትክክል እናስገባለን ብለን የተናገርናቸውን ጂም ብንል፣ ስፓ ብንል፣ ፓርኪንግ ቴራስ ብንል፣ ጋርቤጅ ሁሉ ነገሮች ውል ላይ ይገባሉ ማለት ነው። ስለዚህ በቃል የሚደረጉ ንግግሮችን በትክክል አጽንኦት ሰጥቶ መመልከት፣ ውል ላይ እንዲገቡ ደግሞ መጠየቅ ይገባናል ማለት ነው። ከዛ ባለፈ በጣም አተኩሮ ልነግራችሁ የሚፈልገው ነገር ምንድነው? ቋሚ የሆነ ዋጋ ላይ አለመስማማት። ለምሳሌ በሁኔታዎች ሊጨምር ይችላል። በጣም የተለመደ ሆኗል አሁን ላይ። ምክንያቱም የሚያስረክቡበት ጊዜ ያውቁታል አልሚዎቹ 6 ዓመት 7 ዓመት እንደሚፈጅባቸው ያውቃል። ከዛም በላይ እንደሚፈጅባቸው ስለሚያውቁ ፕራይስ እስካሌሽን ነው በተለምዶ የምንለው። ለምሳሌ 10 ሚሊዮን ብር የገዛ ነው ቤት የዛሬ 7 ዓመት ስንረከብ የግንባታ እቃ መጨመርን ምክንያት አድርገው በጊዜው የሚጠበቅባቸውን ዋጋ ነው የሚጠይቁ። አንድ ትልቅ ነገር ከዴማ ሆፕ ዛሬ መተማመን የምንችለው ነገር ምንድነው? እንደምንገነባው ስለምናውቅ፣ ቀድመን ደግሞ ለፕሮጀክቱ ስለምንዘጋጅበት ምንም አይነት የዋጋ ጭማሪ ውል ላይ አይካተትም ማለት ነው። ስለዚህ 10 ሚሊዮን ብር ከሆነ ቤቱን ለመግዛት ተስማማ ነው እስከ መጨረሻው ድረስ በፔመንት ኢንስቶልመንት ከፍለን የምንጨርስበት ዘዴ 10 ሚሊዮን ብር ነው ማለት ነው። ምንም አይነት ሌላ ተጨማሪ ክፍያ አይኖረንም። ግንባታው እንደዚህ ሆኗል፣ ነዳጅ ጨምሯል፣ ዶላር ጨምሯል ብለን ምንም አይነት ዋጋ ጭማሪ አይኖርም ማለት ነው። እነዚህን መሰረታዊ ነገሮች ዛሬ በትንሹ ለመመልከት ሞክረናል። ከዚህ በኋላ ደግሞ ሌሎችን ሀሳቦች እንደዚህ ያነሳን እንነጋገራለን። አመሰግናለሁ።